I'm going to be picking up unsuspecting Uber passengers in a Ferrari. Uber? Oh my gosh. Welcome aboard. Joey? Uber, right? Yeah, I'm waiting for a Prius. No, man, this is your ride. No. Yeah, dude, Ferrari jump Uber? on in. A Ferrari? Let's take a ride. Let's take a ride. Let's do this. Woo! Woo! ኡበር በአገራችን በስፋት ከሚታወቁ ችግሮች አንዱ የታክስ ችግር ነው። ብዙ ሰዎች ታክሲ በመጠባበቅ ሰዓታት ያሳልፋሉ። ብዙ ተማሪዎች በግብር ምክንያት ከትምህርት ቤት ቀርተዋል። ባደጉ አገሮች በቴክኖሎጂ የታገዘ የታክሲ አገልግሎት አለ። ምንም እንኳን ብዙ እንደዚህ ያሉ አገልግሎቶች ቢኖሩም በጣም ታዋቂው ረቤር ነው። ኡበርን መጠቀም የሚፈልግ ሰው በመጀመሪያ የኡበር አፕሊኬሽን በሞባይል ይጭናል። ከዚያም በኢሜል አካውንት ከፍቶ ክሬዲት ካርዱን በማመልከቻው ውስጥ ይመዘግባል። ከዚህ በኋላ ወደ አንድ ቦታ መሄድ ከፈለገ የኡበር መተግበሪያን ከፍቶ መውጣት በሚፈልግበት ቦታ ይጻፋል። ማሳወቂያ በአቅራቢያው ላለው የታክሲ ሹፌር ይላካል። ማሳሰቢያውን የተቀበለው የታክሲ ሹፌር ደንበኛውን ለማገልገል ዝግጁ መሆኑን ይጠቁማል። ከዚያም ታክሲውን አንስቶ ወደ ቦታው ይጠራል። ታክሲውን የደወለ ሰው የታክሲውን መድረሻ ከስልክ ማረጋገጥ ይችላል። ሌላ ስራ ላይ ቢሆንም ታክሲ በሩ ላይ ሲመጣ ማሳወቂያ ከዚያም ታክሲ ውስጥ ገብቶ መድረሻው ሲደርስ የታክሲው ክፍያ ከሂሳቡ ላይ ይቆረጣል። ስለ ታክሲ ሂሳብ ለታክሲ ሹፌር አላወራም። የአሽከርካሪው ስራ መኪናውን ወደ ሰውየው መድረሻ መንዳት ነው። የግል የታክሲ ባለቤቶች በአገልግሎቱ መሳተፍ ከፈለጉ ወደ ኡበር ሄደው አስቀድመው ይመዝገቡ። ሲመዘገቡ በማንነታቸውና በአድራሻቸው እንዲሁም በስራ ፈቃዳቸው ተመዝግበዋል። ስለዚህ ይህንን ታክሲ መጠቀምም ለብዙ ሰዎች ለደህንነት ተመራጭ ነው። በአሁኑ ጊዜ የኡበር ታክሲ አገልግሎት በ75 ሀገራት እና ከ500 በላይ ከተሞች አገልግሎት መስጠት ጀምሯል። በብዙ አገሮች የግል የታክሲ ባለቤቶች በኡበር ምክንያት ስራ አጥተዋል። ሁሉም ሰው ኡበርን ይጠቀማል። ስለዚህ ማንም የግል ታክሲን አይፈልግም። የኡበር ትልቁ ጥቅም ይህ ነው። የታክሲ ፍለጋ መንገድ ላይ ቆሞ የለም። ከታሪፍ በላይ አያስከፍልም። ክፍያዎች በርቀት ላይ ይወሰናሉ። ታክሲ ከጠሩ ታክሲው የት እንደደረሰ እና በየትኛው መንገድ እንደሚመጣ ማወቅ ይቻላል። ለብዙ ሰዎች ለደህንነት ሲባል ይመረጣል።